ሄልዳና እባላለሁ። ምን አይነት ታይፕ ነው ያለሽ? ላይት ስኪን ረጅም ከሜትር ከ80 በላይ ማለት ነው። እየተረጋጋ እኔ ትንሽ ስለመቸኩል ማለት እናደዳለሁ በትንሽ ነገር ምናምን ነገርና የሆነ የሚያረጋጋኝ ምናምን ነገር እንደዛ። ምን አይነት ነገር ነው የሚያናድሽ? ብዙ ጊዜ ቅናት ነው ወይስ? ቅናት አለብኝ። አለብሽ? ናይስ። እሺ ሄልዳና አሁን ላይ ዴት ማድረግ የምትፈልገው ሲሪየስ ለሆነ ነገር ነው ወይስ ፎር ፋን? መጀመሪያ ፎር ፋን ብለህ ታስበውና ከዛ በኋላ ሲሪየስ መሆን ከጀመረ ደግሞ በዛው ትቀጥላለህ ማለት ነው። ምን አይነት ሰው ነሽ ሪሌሽንሺፕ ላይ እና ለወደፊት ደግሞ ምን አይነት ሚስት መሆን ትፈልጋለሽ? ስልክ አልወድም፣ ብዙ ስልክ አልወድም። ላይክ አብሮ ሲሆን ስልኩን የሚነካው ማለት ነው ወይስ የሚደውልሽ? አይደለም፣ ደውሎልኝ ብዙ ሰዓት ምናምን ሰጥቼ ማውራት ነው አልወድም። ከ20 ደቂቃ ከበለጠ አልፈልግም። እድሜ ምን ያክል ፋክተር ነው? እኔ አም 20። እሺ ከኔ ቢያንስ በ6 ዓመት ማን መብለጥ አለበት? ቢያንስ እሺ። ስሜ ሄልዳና ነው። ሰብስክራይብ ቱ ሹፍ ቲቪ። እሺ ጋይስ how we feeling? Feeling so good. ፉጨት የሚችል ሰው አለ? ቢትቦክስ ይችላል። ቢትቦክስ። የዛሬ እንግዳችን ሄልዳና ትባላለች። ሄልዳና ሃይ ሹፍ ቲቪ አም ሄልዳና። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እሺ ዙሩና እዩዋት፣ ታወቂያቸው። ሰላም ሄልዳና እባላለሁ። ሃይ ሄልዳና። ስምህ ማን ነው? ቢኒዮን BINION። ቢኒያም። ስሜ ዩኤል ነው። እኔ ናታን። ሚኪያስ። ሰውን በስሙ ጀጅ ታደርጋለሽ? ናታን በሚባለው ለምን? ናቲ የሚባለው ሰዎች ሬፑቴሽን አላቸው። ያ ኦኬ። ስራችሁን ልትነግሩኝ ትችላላችሁ? ምን ላይ ናችሁ? ትምህርት፣ ስራ ምናምን? አም አ ትራቨል ኤጀንት። እዛም ትራቨል ሲያደርጉ ኤክስፕሎር እንዲያደርጉ ቦታዎች ምናምን ስለማቅ ከሀገር ውስጥም ሀገር ውጭ ብዙ ቦታ ትራቨል አደርጋለሁ። እኔ ሁለቱም ላይ ነው ያለሁት። ስራ ላይም ትምህርትም ላይ ነው ያለሁት። ዴንታል ላይ ነው የምማረው። የምሰራው ደግሞ ዲኮር። እኔ ስራ ላይ ነው ያለሁት። ሪል ስቴት ነው የምሰራው። ስታርቲንግ ፍሮም ዴቨሎፕመንት ካለቁ ድረስ ምናምን። ኦኬ። ሪል ስቴት ማሻሻጥ ነው ወይስ እንዴት ነው? ለሪል ስቴት ካምፓኒዎች መሬት የሚሰሩበትን አቀርባለሁ። ከዛ ሰርተው ሲጨርሱም ደግሞ ግንባታ ላይ ካለም ሸጥላቸዋለሁ። again any kind of property ከገባ including this kind of studio. shout out to your studio by the way. thank you ቀውጢ ስቱዲዮ ይባላል። እሺ ስቱዲዮአችን በጣም ቀውጢ ነው ደግሞ። ቀውጢ ነው። that's what's up. so good። የመጨረሻ ሪሌሽንሺፓችሁ መቼ ነበረ? የኔ ከ6 ወር በፊት። ከ6 ወር በፊት። አንተስ? እኔ ገብቼ አላውቅም ስጀምር። ጭራሽ ገብተህ አታውቅም? እንዴት? እኔ እንጃ በቃ እንደዛ የሚሆን ጊዜያት የለኝም በቃ። ኦኬ how old are you? 27 no 23 yeah. እሺ አንተስ? እኔ መጨረሻ ሪሌሽንሺፕ I think 6 ዓመት በፊት። ከዛ በኋላ ሲንግል ነህ ወይስ? ያ I'm single በቃ I mean now work። አንተስ? almost 6 ወር 6 ወር። እንዴት አድርጋ ልብን የምትሰብረው ነው? በስማ እኔ ኤክስፕሌን እንደማደርገው አላውቅም። ብቻ I feel like I'm wasting time። ከዛ ደግሞ I don't want to be in that drama። የሆነ ጊዜ ድረስ መውጣት ፈለኩ። just me and my work። Okay sometimes fun yeah። አሁን በህይወታችሁ ለሪሌሽንሺፕ ምን ያክል ቦታ አላችሁ? ከቤተሰብ አንፃር፣ ከምናምን፣ ከጓደኞቻችሁ፣ ከትምህርት፣ ከስራ ምናምን? ከስራ አንፃር በጣም ትራቨል አደርጋለሁ። it's hard ግን like you ከሆነች ግን ችግር የለውም። I'll make it happen። እሺ ላንተስ? ቦታ ምን ያክል ቦታ አለክ? ቦታ የለኝም ማለት በሚቻል። እሺ አንተስ? እኔ ሞስትሊ
ለክላይንቶች ነው ብዙ ሰዓት የሚወስዱት። ግን I can squeeze in some time in the day. እኔ አም ሬዲ በሁሉም ነገር ሬዲ ነኝ ብዬ አስባለሁ። እሺ ቶሎ የምትናደድን ሴት እንዴት ቶሎ አሁን እኔ ቶሎ ተናዳጅ ነኝ እና ትንሽ ከተናደድኩኝ ብዙ አልረጋጋም ቶሎ አልረጋጋም እና በእንዴት አይነት መልኩ ታረጋጋኛለህ? አረጋጋሻለሁ በደንብ ያው ላይክ ፐርሰናሊቲሽን አይቼው ላይክ አብረን በቆየን ቁጥር ምን እንደሚያረጋጋሽ ምናምን አይቼ the way that you like ሁሉም የራሱ ፐርሰናሊቲ አለው ብዬ ስለማስብ by your own way መደረግ አለበትም like I would ብዬ አስባለሁ። እኔም ያው አረጋጋሻለሁ ብዬ ነው የማስበው በጊፍት ምናምን በመስጠት እና ያው ይቅርታ ዋናው ይቅርታ ከተባ የሚያረጋጋሽ ይመስለኛል። እሺ በተናደደች ቁጥር ግን ትችላለህ ጊፍት ሰጥተህ ቶሎ ብናደድ ያበረታታት እኮ ነው በቃ በዚህ አይነት የሆነ ነገር ስፈልግ እንደነገርኩሽ I'm a great communicator. I can find something that can take your mind off ከዛ ነገር ሲቹዌሽኑ more communicate የምናደርግበት ሙድ ውስጥ ለማድረግ ideally የሆነ ነገር እፈልጋለሁ አንቺን ለማረጋጋት ስትል ቤት አይደለም አለ ማለት ነው just to make sure I can show her some high rises ችግር የለም first of all አላናደደሽ እንዴት ልታናደደኝ ትችላለህ? ከተናደድሽ እንዳንቺ ባህሪ ይወሰናል ሶልቭ የማደርግበት መንገድ ግን we will fix እናደርገዋለን ሹር አንድ ጥያቄ አለኝ ለእናንተ ሌትስ ሴይ ማታ ነው ኦኬ ሌሊት 8 ሰዓት ወይ 9 ሰዓት ላይ ነው አብራችሁ ናችሁ እሷ ጋር ዩር ኤክስ ደወለች እና መኪና ጎማዬ ፈንድቷል ሌላ የምደውልለት ሰው የለኝም አለች ምን ታደርጋለህ? depends how she's an ex መጀመሪያ እሰይ ልላትም እችላለሁ depending on how what happened with her ግን logically I wouldn't go yeah of course it's night I'm here I can send some people it's fine one phone call away there are people I can send her some people it doesn't have to be me መሄድላት ይመስለኛል ምክንያቱም ሴት ናት እዛ ጋር ተቸገርኳለች ግን ገርፍሬንዴን ይዣት ሄዳለሁ ብዬ አስባለሁ እሷ ጋር ማለት ግልጽ የሆነ ነገር እንቅልፍ ማጣት ባይበቃ እሷንም ሌላ ችግር እንዳይመጣብኝ ነው ለዛ ከእሷ ጋር ይዤ ለሴቷ ሴፍቲነት ይዣት ሄዳለሁ she's my ex for a reason አልመጣም sorry የመጨረሻ ሪሌሽንሺፓችሁ መቼ ነበረ? ከ6 ወር በፊት አይ 6 ወር ስለሆነ ያንተ አያንን ገና እንዴት አለቀቀችው I think የማይነሳው አይመስለኝም ግን አነሳውት ቢባል ዘጋዋለሁ ታሶ የትኛው መልስ ይሻልሻል አንቺ? ፍቅረኛዬን ይዣት ሄዳለሁ ያለ ግን እዛ እንዳንደባደብ እንጂ የኤክሱን ጎማ ለመቀየር ትይዛለሽ ቢጠይቅሻው አይ ይቅርብኝ እንደውም ይስ ይሻለኛል ሐሳብሽን ቀይርሽ ልቀና እችላለሁ ትርፍ ጊዜያችሁን በምንድን ነው የምታሳልፉት? በመጠጣት ከጓደኞቻችሁ ጋር በመሆን ወይስ ከቤተሰብ ጋር? most of the time ያው ከቤተሰብ ጋር ነው because I travel a lot ሳገኛቸው ደስ ይለኛል ስለሆነ my friends close friend ምላቸው ትንሽ ሰዎች ናቸው ስለሆነ ከነሱ ጋር I do a lot of things ያው I watch movies I love watching movies እና መጠጣት ምናምን ባለ እሱም በመጠኑ yes ከፋሚሊ ጋር ነው ማሳልፈው ከፋሚሊ ጋር በቃ የተለያየ ያረጋግን ብዙም ስለሆነ እንደዛ ከነሱ ምን ያክል ናችሁ ፋሚሊ ውስጥ? ፋሚሊ ብዙ ነን 10 ነን ኖ 9 ነን 2 ወንድም 6 እህት ያለኝ እና ከነሱ ጋር ብዙ ስለሆነም ሌላ ሰው አያስፈልግም አንቺስ ትልቅ ነው ፋሚሊያችሁ ወይስ? አይ ትንሽ 4 ነን ስንተኛ ልጅ ትመስላችኋለች ከአራቱ? the last one የመጨረሻዋ ለምን አልክ? ቀበጥ ነኝ ብላለች ተስፋ ቀበጥ ልጅ የመጨረሻ ነው most definitely መጨረሻ ወይ ከመጨረሻ አንድ ከፈበት ቢልማስ አንተስ? ያው እኔም የመጨረሻ ይመስለኛል አንተስ? ሁለተኛ ሁለተኛ ነኝ ኦኬ is what it is ሁለተኛ ሆኜ ግን እኔ ነኝ ያቀበጡኝ ቤት እኔ ነው ጎበዞች አንድን ሴት ኢምፕረስ ለማድረግ አርጋችሁት የምታውቁት ኢምባራሲንግ ነገር ምንድነው? ከልጅነት ጀምሮ መሆን ይችላል 9ኛ ክፍል ከባድ ነው ራስሽን ታውቂያለሽ እንትን አለ ሰልፍ ምናምን አለ አይደለ ራይ ወጥቼ ዘፍኜላታለሁ that was crazy ግን
I was a teenager, man. Yeah. እዚህ ላል ዘፈኑ I really don't remember. የሆነ እንግሊዝኛ ዘፈን ነው sorry or something እንደዛ ነው ጀስቲን ቢበር። የኔ ደግሞ 7ኛ ክፍል አካባቢ ይሆናለሁ። ሴት እፈራለሁ እና ስለምፈራ በቃ ራሴ እንደማደፋፈር ጠቅሼ ሮጬ ያውቃለሁ። እንዲህ ምናምን ስትለኝ በቃ አልቻልኩም፣ ሮጥኩኝ። እኔ don't have those kind of problems. Sending gifts, random gifts. I don't know if it is awkward. ምን አይነት ጊፍት? Flowers. I just saw her like there. It's just like one of the flowers, give it to her. Okay. Okay. እኔ ፐርሰናሊ የኔ የለኝ በእውነት ግን ማይ ፍሬንድ አለ that's why የሳኩት ማይ ፍሬንድ ምን አፕን አድርጎበታል። በታክሲ እየሄድን ኦልሞስት ከ5 ከ6 ዓመት በፊት ጋቢና ውስጥ እያወራት ነበረ ልጅቷ እና ከጎን ሆነው መጨረሻ ደርሰው ሰው ሲወርድ ቤልቱን ረስቶታል። ሶሪ ፎር ዳት በሷ እንትን ብሎና ደን ልክ ሲወርድ ተንጠልጥሎ ነው የቀረው እዛው ቤልቱ። ያ በጣም ያስቀኝ። እርግጠኛ ነህ ግን ጓደኛ ነው? በአንድ መንገድ ኢምፕረስ አድርጓት ብትባሉ how would you do it? በምን አይነት መልኩ ኢምፕረስ ታደርጓታላችሁ? I don't know. I can dance በጣም You can dance. አዎ ለክሪስ ብራውን ሁላ አንዳንዴ እጨፍርላታለሁ። ኤዮ ቺው እንደዛ አይደል እና ያ እደንሳለሁ። ከባድ ነው ይሄ። ምን አይነት ተሰጠዋለክ? ዳንስ ምናምን ከባድነቱ እኮ ፈሪ ስለሆንኩ እኮ። ኦኬ ፈኒ ነህ አንተ? ትፈራለክ ነው? Impress ላደርግሽ የምችለው I know some serious people. አሪፍ ኮኔክሽን አለኝ. Probably don't care about that. ግን yeah, I can flex. Okay. ረጅም ወሬ አይ ቲንክ ረጅም ሰዓት ስፔንድ አድርገን ማውራት ከቻልን I'm sure ቀልድ አለበት እና ሜቢ ቁም ነገር ከሆነ ይሰለቸኛል። ረጅም ቁም ነገር አይደለም which is it's a conversation ቁም ነገር የሆነ ርዕስ ይፈልጋል። ቁም ነገር አትወጂ? በጣም ብዙ ታይም ቁም ነገር ማውራት ስልችት ይለኛል። እዚህ እንቅልፌ ይመጣል። ኦኬ ለምሳሌ ጥሩ ቪው ላይ ናችሁ እንበል። ሶ ዋይን አለ you guys are talking እንበል። ምን አይነት ወሬዎች ነው ማውራት የምትወጁ ፈርስት ዴት ላይ? በዛ ሰዓት ስለራሱ እንዲነግረኝ እፈልጋለሁ። ስለራሴ ምን የምናገራለሁ ምናምን ያ ቀልደኛ ነኝና አስቃለሁ። ሂውመራችሁ ምን አይነት ነው? mine dark yeah of course okay Same. እኔም ዳርክ ሂውመር። እኔ ሳርካስቲክ ነኝ ብዬ አስባለሁ። ሂውመር ደግሞ እኔ ብዙ ጊዜ አታስዋሸኝ፣ ሴት ልጅ አታስቀኝም። most of the time የሆነ ጆካቸው ይሆናል አይደል? ብዙም ማለት ግን እኔ ካሳኩስ I'm waiting for that. This is the time where you actually approach her እና ሴቲንግ እንሰጣችኋል። ሶ ምን አይነት ቦታዎች ላይ ታይም ስፔንድ ማድረግ ትወጃለሽ? ለምሳሌ 4 ቦታዎች እስኪ። የከተማው ቪው የሚታይበት፣ ከዛ ሬስቶራንት፣ በቃ ካፌ ምናምን፣ ኮክቴል ሃውስ ምናምን። ከአራቱ አንዱን መርጣችሁ ብቻዋን ቆማለች። How are you going to go and talk to her? I believe a review, let's say we're ተራሮች ላይ ነን with like ሀይቅ ዳር አለ ምናምን there's amazing view ስምሽ ማለበል ይታ ሄልዳና እባላለሁ። በጣም ውብ ነሽ፣ ታምሪያለሽ። ቴንክ ዩ። እዚህ ብቻሽን የመጣሽው or ያ ብቻዬን። ለምን ብቻሽን? ብቻዬን እኔ ራሴን እያለሁ ማዳመጥ ብቻሽን አትሆኚም። ፈልጌ። ከዚህ በኋላ ፍራን ወጋች። እሺ I think it's too far ከዚህ በኋላ I guess. What do you think of that አንቺ? ከ10 7 Okay, that's good. Hey mama, Hey, እንደምን ነሽ? ሰላም። You're cute. Okay, you like wine ምናምን I heard. And what do you like to drink? ወይን Okay, which one? White, red, White. rosé? White? Yeah. Okay. I can see you in white and I like everything about you. I guess እንደዚህ ነው approach ማድረጋ? I guess How do in a you way. feel? 8 Yeah. You know how it is. All right, እሺ። the best view for me in Addis Ababa ላይ እንጦጦ did you know it? You will see whole Addis Ababa ዛጋ ቁመሻ on the top. So how's it? በጣም wind አለ እዚህ place ላይ. You have to protect your skin and I just want to give you my jacket. Yeah. That's why I'm coming. That's it. Then we will talk after that because I have to protect her. አሪፍ ነው። 10 Let's go.
ኮፊ ሃውስ ውስጥ ነኝ እና እንዴት ነው መተህ ልታናገረኝ የምትችለው? ብቻዬን ቁጭ ብዬ። አሁን እኮ እሱ ነው ጭንቀት። ለዚህ ነው ሁሌ ሲንግል የሆነው አይነታችሁ። ጠቅሳት መሮጥም ትችላል። የት አባቱ just walk to her። እሺ ሃይ ሃይ ኢዩኤል እባላለሁ። ሂልዳና። እንዴት አየሽው ቪውን? ደስ ይላል። አሪፍ ኢንጆይ እያደረግሽ ነው እና ስልክ እንቀያየርና ላውራሽ ነው። እሺ በቃ ከ10 6 ኦኬ ጉድ። እስቲ ስቶሪ ንገሪን። አንቺ ደግሞ ከዚህ በፊት አፕሮች የተደረግሽበት መንገድ አንደኛ በጣም የሚያስቅ ኢምባራሲንግ የሆነ፣ ሁለተኛ ደግሞ this was a nice story የምትይው። የሆነ ልጅ አይ ቲንክ ሰክሯል መሰለኝ እና መኪና ውስጥ ነው እና ጓደኛው እየነዳ ነው፣ እሱ ቁጭ ብሎ አልገቢ ነው። እስናፕ ላይ ያቅሻለሁ ብሎ እንዲወጣ ማለት ነው ከመኪናው እንደዚህ ብሎ ወጥቶ እንዲህ ሲል ኧረ በጣም ነው የሚያስቀው። ሴት ልጅ አታስቀኝም። ስንት ቦዲ ካውንት አለክ? ይቻላል ባዲ ካውንት ምናምን እዚሁ እንዳንቆይ ብዬ ነው ብዙ ሰዓት። እሺ ሎኪ 20 ሆያ ሆዬ ምን ነው ሲለፈው? እሺ let's make it interesting. You tell me what shows, I'll say higher or lower. ያንቺ ንገሪኝ እና ይበልጣል ወይ ያንሳል ልበልሽ። የኔ መናገር አልፈልግም። የቱን ነው የምትገምቺው እኮ? የሱን ልገምተው? ከዛ በኋላ ሃየር ወይ ሎወር ይልሻል። 21 lower. I think so. ብዙ ነው? To be honest, I wouldn't know. I wasn't counting. ከሀያ ያንሳል ብለን ያዝ ለማለት። ከሀያ ያንሳል? 16 ይመስለኛል። I think so too. ግን በጣም ብዙ ነው። 20 ራሱ ብዙ ነው። I don't know. I don't answer this question. መመለስ አልፈልግም። ኦኬ ያ እሺ። አንተስ? መመለስ አትፈልግም? ብዙ ነው ማለት ነው። ግን አንድ ጥያቄ አለኝ ለአንተ። ለምሳሌ የምታገባት ሴት ብትሆን ይሄን ኢንፎርሜሽን ዲስክሎዝ አታደርግም? እስከ መጨረሻው አትነግራት? ባልነግራት እመርጣለሁ። ምንም ቫልዩ የለውም አወር ላይፍ ላይ። ግን መነገር ካለበት አፍተር ከብዙ ጊዜ በኋላ ውትር። In what perspective እሷ ያየችው እንደሆነ I'm not sure. Is it like body count ሲበዛ አትፈልጊም ነው or ሲያንስ ነው እንትን የምትይው? What's the መካከለኛ? She has a point. ሳይበዛም ሳያንስም። ቢያንስ ችግሩ ምን እንደሆነ ታውቃለህ? ያው ብዙ ኤክስፒሪየንስ ኤክስፒሪየንስ ከሌለው ወንድና ኤክስፒሪየንስ ካለው ወንድ የትኛውን ቹዝ ታደርጊያለሽ አንቺ? ኤክስፒሪየንስ ያለው። Shout out to this guy. አሁን ሁላችሁም you are going to make a case why you're the right man for her። ለሷ ትክክለኛው እኔ ነኝ የምትሉበትን ምክንያት ታስረዳችሁ፣ ራሳችሁ ፒች ታደርጋላችሁ ማለት ነው። መልሳችሁን ሰምታ በዚህ ራውንድ አንድ ሰው ኤሊሚኔት ይደረጋል። I'm the best fit for you because I can understand you ከማንም በላይ ብዬ አስባለሁ። I'm big on family ምናምን እነሱን ቴክ ኬር እንደማደርጋቸው ቴክ ኬር ማድረግ ይፈልጋል። ኤነርጂሽ ማተር ያደርጋል። ግን regardless if I'm down if I say okay it's gonna be you, nobody else. Okay, let me go. በምንም አይነት ሲቹዌሽን I'll protect you. If you fight with a woman, even in there, I'll protect you. You can get የምትፈልጊውን ነገር with me. Financially, knowledge, and everything. That's it. That's what I have. Except his body count. I feel like I'm the best fit for any girl out there. I'm fit, tall, handsome, self-made millionaire. I can spoil you, protect you, fit again. I have good connections. It's just like your wish come true. እኔ ደግሞ ቀበጥ ያልኩት ነገር እሱ ታቀብጠኛለህ ማለት ነው። የምፈልገው አይነት ሰውም እንደዚህ አይነት ሰው ስለሆነ ይመስለኛል ማቀብጥሽ። ኦኬ አሁን ከሶስቱ አንድ ሰው ኤሊሚኔት ታደርጋለሽ። የሶስቱም አሪፍ ነው። ከአራቱ ይቅርታ፣ ለምን ሶስት እንዳልኳለ? ኖ የሶስቱ አሪፍ ነው። እሱ ብቻ ማን? እሱ። እሺ
ምንድን ነው ምክንያትሽ? በደንብ መግለጽ አይችልም መሰለኝ የውስጡንና እንዴት ላቅ እችላለሁ ካልገለጸልኝ ደግሞ that's why። እሺ thank you so much። ቲቪ ሆስት ናችሁ ሶስታችሁ። ኦኬ ማስታወቅ ያለባችሁ ፕሮዳክት ሳይሆን እሷን ነው። እሺ የሚከብድ ነገር አለ። የሚከብድ ነገር አይደለም። ኦኬ እሷ ስለሆነች ያው በቃ እንደምታዩት ማለት ነው። she looks so good ከዚህ በላይ የለም። ለትዳር ከፈለጋችሁ ለብዙ ነገር ያው ትሆናለች። and white ደግሞ አስባት you look so good cute yes ግን ለትዳር ትሆናለች ብለህ አሳልፈ ሰጠ እኮርና የሸጥኳት አይደል? አመሲዎጁ that was awesome። እሺ እንዴት ናችሁ? እስቲ አንዴ ቼን ላሳያችሁ። come on la la you missing out boys from the hair to the body to the height ምንም ነገር አይወጣላት አንዳች ነገር ኦኬ እሺ Okay. Yo guys, I just want to show you the best thing in the world and here it is. Yeah, Okay, that's okay. it. Then her beauty can explain everything. I just want to show her. ኦኬ በሴት ልጅ ባንተ ዘንድ ተወዳጅነት ለማግኘት ምን አይነት ባህሪ ማሳየት አለባት? ድሮ በጣም ስቅ አብራኝ መቀ ኤነርጄቲክ ከሁሉም ሰው ጋር የምትግባባ ምናምን ነበር። እንደማይሆን አየሁትና ላይክ ከሌላ ሰው ጋር ሪስትሪክትድ ሆና ከኔ ጋር ስትሆን she could have fun እስከመጨረሻ that's what I want። እኔ ሎያል ተግባቢ ሳቂታ ፋን ከሌለው ትንሽ ይከብዳል ብዬ አስባለሁ። something fun ማድረግ ለአብሬ ፌሚኒን መሆን አለባት። ፌሚኒን ስል በቃ ራሷን በጣም በብዙ አይነት መልኩ ሴትነቷን መግለጽ መቻል አለባት። she have to do makeup or አሪፍ መልበስ everything and ቀበጥ መሆን አለባት። አሪፍ ብር ኢሹ ባይሆን የመጀመሪያ ዴት የት ትወስዷታላችሁ? ብር ኢሹ አይደለም። if you know what I mean I'm gonna go with her personality regardless ለምን okay she loves views እና ምናምን የሆነ ትልቅ ህንጻ ላይ ከላይ የምናይበት ቪው ሆኖ ዋይን እየጠጣ እሺ ባንተ ሐሳብስ? in my perspective a movie is an ideal date ያው ሃይ ስኩል እንደ ሃይ ስኩል ምናምን እንዳይታይ ግን ለምን ኮንቨርሴትም ከሙቪው ወተን ማውራት እንችላለን ምናምን ብዙ ነገር ሞር ኮኔክት የሚያደርገው እሱ ነው ብዬ ስለማስብ I'll take you view ያላቸው restaurants especially high rise buildings can have try new foods ምናምን have fun have some drinks ለምሳሌ you probably know it I don't want to mention እዚህ ማስታወቂያ ግን one of the tallest building ላይ የሚገኝ so የመጀመሪያ ስለሆነ ትልቅ መሆን የለበትም in my opinion እንጦጦ is the best view for me experience አድርገሽው ከሆነ አላውቅም then እዛ ወስድሽና ቡና ማፍላት ጎበዝ ነኝ ቆንጆ ቡና እዛ ራሴ እያፈላሁልሽ we will enjoy the view okay አድረን ነው የምንመጣው ነው እዛ እንትኑ no on the top you'll see after 30 minutes if you want መመለስ እንችላለን but the view and the coffee the best thing and the music slow music you will I'll do that. That's good. አንድ ሰው ኢሊሚኔት ታደርጋለሽ። ይከብዳል። እንጦጦ ያልከው ትንሽ የተለመደ ሆነብኝና በራሳችሁ ያሰባችሁት ዴቲንግ ነበር ያልኩትና you eliminate me? Yeah. Okay, thank you. እሺ thank you. Thank you. መጠየቅ የምፈልገው ነገር እኔ last relationship አንድ አመት was it like ኃይለኛ relationship ነበር ምትዩ ነው? ኃይለኛ አልነበረም። ያ ኃይለኛ በለው አብረን ነበር የምንኖረው። አብራችሁ ነው? ያ 6 ወር ምናምን አብረን ኖረን ምናምን ነገር ያ አለመግባባት ተፈጠረ። የሚመለስበት ሪዝን የለም? የለም እኔ አልመለስም። he's dead? ያ እሺ አይስ good ስፖርት ታያለሽ ኳስ ምናምን? ኳስ አልወድም። እኔ I used to be a person like ኳስ ስለ ኳስ ብቻ ታወሩ ምን ሰው ነበር። አሁን ዩናይትድ ኳስ አትወድማ? አሁን እወዳለሁ በጣም
ትወዳለህ? በጣም ማለት ደጋፊ ነህ? በጣም አሁን መደገፍ በጣም ጀምራለሁ። በፊት ብዙም አልነበርኩም። አይ ሚን ቆይ ምንድን ነው የምፈልጊው? አይ ምንም አልወድም ኳስ የሚወድ ወንድ አለች። በቃ እኔም ብዙም አይደለም። ነው ጠይቀኝ ነው አይ ብሏል ቅድም። እሺ እወዳለሁ ብለሃል። ያ ቢካዝ የሆነ ሰው አዲስ ነገር መውደድ መቻል አለበት ብዬ አስባለሁ። አይ ኖ ግን you're open ግን ለማየት you're open ያ ኳስ በሚኖርበት ሰዓት እኔ ላገኝክ ብፈልግ ላጣህ እሱ ኖ ፕሮብለም። ይሄ ዳይ ሃርድ ፋን አይደለሁም። የሆነ ኳሱ ካለ ሌላ ቦታ ምናምን ምን ሰው አይደለሁም። አይ አቬይለብል ነኝ ብቻ ዞሮ if you know what I mean። እሺ ባዲ ካውንት ለምን ይጠየቅሽ? ኤክስፒሪየንስ አላችሁ የላችሁም ለማወቅ አለኝ። አዎ 20 ሆኖ እንዴት አይኖርክ? ምን ያክል ጊዜ ቆየክ በሪሌሽንሺፕ? ብዙ የሚባለው 2 years አብሬ ቆይቻለሁ። you still live with her? እድሜ አልጠየቅኩማ። እሺ 26 ወደ 27 እየገባሁ August 5 ላይ 27 ነው። ኦኬ I'm saying 20 it's good። አልመስልም? በጣም ትመሳለሽ። ያው ኢቮልቭ እናደርጋለን አብረን ብዬ አስባለሁ። ኤቭሪ ታይም ደግሞ ማደግ አለ። አብረሽ እንድታድግ ይፈልጋል እና I want you to choose me። በጣም ቅድም ደግሞ ሲያሽከረክርሽ ምናምን በጣም ነው የደበረኝ። ልጁ ሲያሳያት የነበረው ሞመንት እኔ የተሰማኝ እኔና እሱ ነው የምናውቀው። ኦኬ እንትን ትወዳለህ መጠጣት ምናምን? ናይት አውት ማማረግ? ዋይ ናት። አንዳንዴ ብዙ ጊዜ ስለማልኖር ሳገኛቸው I do everything ማኔጅ እናደርገዋለን ብዬ አስባለሁ ከአንቺ ጋር። አንቺ ስራሽ ምንድን ነው? እኔ አሁን ስራ የለኝም ግን ስሞል ቢዝነስ ለመጀመር ይኖርሻል። ችግር የለም ከዚህ ቪዲዮ በኋላ። What's your favorite drink? የምትወደው መጠጥ ነው? ናውዴይስ ጎርደን አይመቸኝም ነበረ አሁን ትንሽ እና ዊስኪ አንዳንዴ። እኔ ዳናሊዮ ግን ጎልድ ሌብል አልጠላም ግን ቶሎ ያሰክረኛል። I like that. Shout out Shuf TV. Yes. No free promotions. Do you think a club would be a very good first date? Me, I don't think so. No. You don't think so? Yeah. Because ያው ላይ ኢነርጂ አለ because everybody የራሱ ሞመንት ያሳለፈ ምናምን ደግሞ most of the time club ደግሞ የሚወጣው አስበውበት ተሰብስበው ምናምን ስለሆነ ያ ኢነርጂ ውስጥ ለመግባት መሞከሩ ላይ ያስጠላኝ። Thank you so much. አመሰግናለሁ በጣም እኔ እንድትመርጠኝ። Hi. What kind of mind? ምን አይነት ሰው ነው የአንቺ ታይፕ? አንዳንዴ እንደ ሁኔታው ብዬ አስባለሁ። አንዳንዴ ደግሞ my type light skin and የተረጋጋ ምናምን። I feel like that's me. በእኛ እድሜ it's kind of hard ብዙዎቹ የሚኖሩትን ኑሮ የሚያውቁ አይመስለኝም and I feel like እኔ ደግሞ like I make life happen እኔ እንደዛ ነው የማስበው። I take control እዚህ ዓለም ላይ ብዬ ነው የማስበው እና mature standard ላይ ካለ ሰው ጋር ideally ሀሳብ ከሆነ calm can spoil you the right way በስነ ስርዓት ሙልቅቅ አድርጎ መሞላቀቅም የሆነ ሌቭል አለው ብዬ አስባለሁ and I can show you the best one. Let's say you guys are on a night out, okay? Okay. If you had to order her a shot, እሷ ሳይሆን አንተ ብትሆን የምትመርጥላት ምን ኦርደር ታደርግላታለህ? I think she likes wine, so something sweet ማለት ነው. I would choose Jägermeister. No. No? You don't like it? No, I don't like. What do you like? ዳናሊዮ. What do you like? ዳናሊዮ. ተኪላ ማለት ነው። Oh, tequila. እንደ ተኪላ. Nice. I like tequila too. I never expected tequila to be honest. እወዳለሁ። So ከጓደኞች ጋር ስትወጪ ምን አይነት ቦታ ላይ ነው ልትመርጪ የምትችይው? ኮክቴል ሃውስ or ሬስቶራንት ምናምን ካፌ ሊሆን ይችላል። I think I have a good place if I take you on a date. አሪፍ ቦታ ላሳይ እችላለሁ. Depending on that. Yes. Only if it is yes. Just saying. እሺ ለምንድን ነው አንተን መምረጥ ያለበት? ለአንዳንድ ሰው ቦይንግ መስሎ ሊታየው ይችላል። እኔ የቤቱ መጀመሪያ ልጅ ነኝ። በራሴ ብዙ ነገር ፊገር አውት ማድረግ ነበረብኝ። አባቴ እዚህ አይደለም ያለውና so I've lived a life
ሼፔን በስነስርዓት ልጠብቅ እሞክራለሁ። ናት ላይክ ዳይት ምናምን ሳይሆን ወርክአውት ኦልሞስት አሁን 4 ዓመት ሙሉ አቁሜ አላውቅም ምናምን ስለዚህ አም ፊት አም ዲስፕሊን ፊት በስነስርዓት the right man ልትዩ የምችል I don't think ኦኬ እኔ ማይ ዳዲ ምንም እንዳይጎልብኝ እዚህ አይደለም እና ያለው ምንም እንዳይጎልብኝ እያቀበጠ ነው እና እንትን ምንከባከበኝ እና እንደሱ መሆን እችላለሁ ብለህ ታስባለህ? ያ ማለት definitely ስለዚህ I have a better understanding of this በእኛ ኤጅ ላይ ካሉ ከምትዩ I don't want to it could be boring ቁም ነገር ሲወራ ስራችሁ ግን በእኔ እድሜ ካሉት ላይ I don't think እንደዚህ አይነት አስተሳሰብ ያላችሁ እንደኔ አይነት አስተሳሰብ ያላችሁ rare people ናቸው I feel like other than that የጠየቅሽን ጥያቄ ላይ can you spoil me like your dad? Of course I can. Okay, how old are you? I'm 27. I'm 27 yes. በቅርቡ ልደቴ ሊሆን ይችላል. Thank you. ፒክ የምታደርገኝ ይመስላል? I think so. I think she would pick me. Do you find her attractive መጀመሪያ? Yeah. She's kind of okay. kind of okay ሰምተሻል? እሺ she's cute እሱ ሱፍ ቢያደርግም is going to choose me. Exactly. እሺ how confident are you እንደምትመረጥ? Yeah, I'm confident enough she would choose me. And no girl does not gonna choose me. You're mad. mad thing bro. Mad thing. Bombo clap. Bombo clap. አሁን ትመጣና የመረጠችው ወንድ ጎን ትቆማለች። ስለዚህ ፖዛችሁን አስተካክሉ። That's all I'm going to say. Hildana. Okay. Yes. On God, man. እሺ ለምን እሱን መረጥሽው? ኮንቨርሴሽኑ ደስ ይላል ብቻ በቃ ሙዳችሁ ይገጥማል። Yeah. How do you feel? I'm good. Yeah, literally. All right. እሺ thank you so much. No problem. Tasty. Let me hug you again. I can hug her, right? Because you want to follow? Okay. We are going to be taking you guys out on a sponsored date. ግን በሁለታችሁ ኮንሰንት መሆን አለበት። ስለዚህ እንዴት እንደሆነ ታውቃላችሁ? It's about time. Come take your papers. አቤት. ካሁኑ ላይፉን ተዋቀው። ቢት ቦክስ አደርጋለሁ ብለህ ነበር? Yeah. እስቲ ኦኬ እሺ ይሄ ሰው ላንቺ ወይም ላንተ አትራክቲቭ ነው ወይ? yes or no? ከዚህ ሰው ጋር ስልክ ቁጥር መቀየር እፈልጋለሁ yes or no? I want to go out on a first date with this person and see how the vibe goes. Yes or no? መልሱን ታውቁታላችሁ። Thank you so much for coming. እናመሰግናለን። Thank you very much. አመሰግናለሁ. It was a good time. See you soon. Bye. Okay. እንዴት ነበር ኤክስፒሪየንስሽ ዛሬ? በጣም ደስ ይላል። ፈርተሽ ነበር ስትመጪ? ያ ከዛ በጣም በኋላ ግን እንዴት ነበር? ከዛ በኋላ እንደጠበቅኩት አይደለም፣ በጣም ቀላል ነው። ወንዶቹ እንዴት ነበሩ? ላይናፑ እንዴት ነበር? አሪፍ ናቸው። ታይፕሽን አግኝተሻል? ሳምዋት ያ ኦኬ። እንደ አጋጣሚ የመረጥሽው ሰው እና አንቺም ኮመን ሆቢ ያላችሁ ትራቭል ማድረግ ትወዳላችሁ። ያ ትራቭል አርጉ ቢባል ወዴት ሀገር ብትሄጂ ደስ ይልሻል? አፍሪካ ውስጥ ወይስ ከዛ ውጭ? ሁለቱም። አይላክ ባሊ። እሺ ኢንዶኔዥያ ላይ ያለ ያ እሱ ነው አካል። አፍሪካ ውስጥ ቢሆንስ? አፍሪካ ውስጥ ማልዲቭስ። ያ ኦኬ። ለምንድን ነው መጨረሻ ላይ ነው ያልሽው? እያወራን እንድንግባባ ብዬ ነው። ስለዚህ በዛ መጀመር አትፈልጊም ነው እንጂ
ኮንቨርሴሽናችሁን አይተሽ ነው የት መውጣት የምትፈልጊው ነው። እሺ እናመሰግናለን በጣም ቴንክ ዩ። ሹፍ ቲቪን እየተመለከታችሁት ከሆነ እባካችሁ ሰብስክራይብ አድርጉ። እሺ እንዴት ነበር ሾው ዛሬ? It was good በጣም ኤክስፔክት ካደረኩት በላይ ነው። the environment ሲጀመር it's so good I love it። ጸዴ and thank you። እንዴት ነበረች ኢላና? ቆንጆ ነበረች። Was your type? Kinda yeah she was። What was attractive about her ላንተ? Yeah the way that she talked ደስ ይላል። አቋሟም ደስ ይላል። her looks ያው ጀነሬሽን አታበላሽ ስለሆነ እሺ አሪፍ ናት። እመረጣለሁ ብላ አስበህ ነበር? Of course my niggas። አዎ ግዴታ እሱ ሱፍም ቢያደርግ ማለት ነው። Alright so first date ካወራን በኋላ ነው ብላለች። ስልክ ተቀይራችኋል። Do you think you got a shot? Are you going to finish the job? ወይስ? Yeah I think so because it's like I don't even know her እና መታወቂያ ሞመንት ያስፈልገናል። አዎ ልክ ነው። ሲጀመር ፌክ ሊሆን የሚችለውም ቶሎ እንደዚህ ምናምን ቢሆን ኖሮ you would know it was fake ስለሆነ it takes time b_easy volume 2 ኢንስታግራሜ ነው ታያላችሁ እዛ ላይ ስቶሪ ጠብቁ በቃ። ምን ያክል ጊዜ? How long is it going to take? 2 weeks tops። እሺ we'll see። we're gonna see ስቶሪ አፕዴት ይኖረናል ከ2 ዊክ በኋላ የሚኖረን ሾው ላይ። exactly after the show 2 weeks። እሺ ሌላ ሰዎች ኑ it's not scripted የሆነ ምንም እንደዚህ በሉ አትባሉም እና በራሳችሁ ኢነርጂ መሆን ትችላላችሁ። ይሄ አልሆን ካለም እኔም ልመለስ እችላለሁ በሌላ ሾው ስለሆነ yeah I'm gonna wait። subscribe አድርጉ it's good በጣም ቢኒዮን subscribe to ሹፍ ቲቪ the hardest show። Thank you። ኤክስፒሪየንሱ እንዴት ነበር ላንተ ዛሬ? I like the experience. By the way, the studio, Shoot TV, shout out to Shoot TV anyway. I like the content idea and everything. There's nothing scripted. It's all natural. But she's not my type, bro. I'll be honest. I'm trying to keep it. I'm trying to keep it with me. Why not? You need some little bit of curves, you know what I'm saying? You need a little bit of curves as a man. And she's like, እመረጣለሁ ብላ አስበህ ነበር? yeah. ለምን ያልመረጠች? I usually get chosen. I'm too confident. That comes off as a arrogance. Arrogance. But I መስላችኋል. She thinks I'm wearing a suit for her, bro. This is my work. This is my uniform. I wear suits like 6 days a week. She missed out, but it doesn't matter. Shoot TV got me. Already set it up. Why not? We give you a show. If you're young, wants to make money, I'll put my accounts down below. You can make money on real estates. Shouldn't be young and broke. Should be about young and rich. I'm the best real estate guy. Come and try this. It's a new experience, especially who's not good at getting girls. You can just shoot your shot. You know what I'm saying? It's a good content. The vibe, everything should at least experience this. Thank you so much. Yeah. Again, shout out to Shoot TV. Subscribe again. Thank you. Yeah. Thank you, bro. How was the experience ዛሬ? It's good። ከውጭ ስታየውና ስትገባ like ነርቨስ ያደርጋል ወይስ? በጣም አሪፍ ነበረ። You like it? ጠበቅኩት አልነበረም ሲጀመር። ምን ጠበቅ? ምን እንዴት ሆኖ አገኘው? በቃ ሰፋ ያለ ነው ምናምን አሪፍ ነው። ኑ ኮንፊደንስ የምታገኙበት ስለሆነ ብትሞክሩት አሪፍ ይመስለኛል። ለምን እኔ አሁን ኮንፊደንስ የሌለኝ ሰው ነበርኩ። አሁን ትንሽ የተሻለ ያለ ይመስለኛል ከዚች በኋላ። አዎ that's what's up። ስሜ ዩኤል ኃይሉ ይባላል። እድሜ 22 ነው። ሰብስክራይብ ሹፍ ቲቪ። እሺ ሚኪያስ ዛሬ ሾው እንዴት ነበር? በጣም አሪፍ ነበር። ቫይቡ ደስ ይላል። ኤቭሪቲንግ ኢዝ ጉድ። ትራይ በቃ ሁሉንም ነገር መሞከር አለባችሁ። the best show subscribe to ሹፍ ቲቪ። በዚህና በሌሎች መሰል የመዝናኛ ፕሮግራሞቻችን መሳተፍ የምትፈልጉ በቴሌግራም ቻነላችን @ሹፍታለንት ወይም ከስር በምናስቀምጠው ሊንክ ስማችሁን፣ ስልክ ቁጥራችሁንና ፎቶአችሁን በማስቀመጥ ተመዝገቡ።